የአብርሃም እምነት የተመሰረተው እግዚአብሔር የሞተ ያስነሳ። ቀጥሎስ እግዚአብሔር የሌለውን ነገር እንዳለ አድርጎ ይጠራል። ሰማይና ምድርን ከሌሉበት ጠርቶ የፈጠራቸው እግዚአብሔር ነው ብሎ አመነ። ስለዚህ እግዚአብሔር የዛሬ ዓመት ይስሐቅ ይወለዳል ሲለው የለም፣ እግዚአብሔር ይጠራዋል። የሌለውን የለም በፍጹም ሊሆን አይችልም የለም እንዳለ አድርጎ ይጠራዋል። እኛ ቤት ይስሐቅ በጣም ረጅም ዘመን ተሞክሮ ተፈልጎ የለም፣ እግዚአብሔር መጥቶ የዛሬ ዓመት ብሏል። እግዚአብሔር ጠርቶት ሄደ። ይስሐቅ በዓመቱ እየሳቀ መጣ። አሁን የሌለ እንዳለ አድርጎ ይጠራል። በጣም በትህትና ጎናቸው አለ። የሌለ ነገር እንዳለ አድርጎ የሚጠራ እግዚአብሔር ብቻ ነው። አሁን ይሄንን እናንተ ይወላችሁ እኔ እግዚአብሔር ቃል በቁም የሚያመናኝ ሰው ትራለ በሆነ መንገድ ነው ማለት በቁም ነው ማለት። የሌለ እንዳለ አድርጎ ይጠራል ሲባል ለመተርጎም አልሞክርም። የሌለ እንዳለ አድርጎ ይጠራል ብዬ ነው ማለት። ቀጥታ የለም እግዚአብሔር እና ይለዋል፣ ይመጣል። በዚህ መንገድ ነው ያመኑት፣ በዚህ መንገድ ነው የሆነው። ምንድነው እያለ ያለው መሰላችሁ? እኔና ሳራ ከሞተ ሰው ባንሻልም ግን አልሞትም። አብርሃም ያመነው ግን ሊሞት ጫፍ ላይ በደረሰ አይነት ሰው ተአምር ሰርቶ ልጅ ያመጣል አይደለም ትርጉሙ። ለሙታን ሕይወትን ይሰጣል ማለት ተገንዞ መቃብር የገባውን ነገር አውጥቶ እግዚአብሔር ታሪክ ይቀጥላል ማለት። ትክክለኛ የሚጠቀመው ቃል እኔ ብዙ ጊዜ ተጠቀመው ኔክሮስ የሚለው ቃል ለሙታን ሕይወትን ይሰጣል ብሎ ጳውሎስ የተጠቀመው ቃል የአብርሃምን እምነት ጳውሎስ ዲፋይን ሲያደርገው ሲተረጉመው አብርሃምን እያገዘው አይደለም። የአብርሃምን እምነት አብርሃም ባመነበት መጠን ነው ጳውሎስ ያብራራው፣ ጨምሮ አላብራራውም። አብርሃም ያመነው ግን በዚህ ልክ ነው። ምንድነው አብርሃም ያመነው? ኔክሮስ ብሎ ጳውሎስ የተጠቀመው ቃል የሞተ ሰው ተገንዞ መቃብር ከገባ በኋላ እግዚአብሔር የሞተውን ሰው ከመቃብር አውጥቶ እንደገና ታሪክ ይቀጥላል ማለት ነው። አሁን እኔ አለሁ ተገንዤ መቃብር በገባ እንኳን እግዚአብሔር እኔና ሳራን ከመቃብር አውጥቶ ልጅ ይሰጠናል። አሁን እንደዚህ ቆመን ብቻ አይደለም። በዚህ መጠን እግዚአብሔር የታመነ ነው። ይበል እንጂ ይናገር እንጂ እንዲህ ቆመን ተገንዤ ብገባ መቃብር ውስጥ አውጥቶኝ አስነስቶኝ እንደገና ሕይወት ቀጥሎ ያለውን ያደርጋል። እምነታችን የሚመሰረተው ታማኝነቱ ላይ ፌዝፉል። ክብር ለኢየሱስ ይሁን። ከዛ መጽሐፍ ሲናገር እንግዲህ በዚህ መጠን ያመነውን አብርሃምን እግዚአብሔር ችላ ሊለው አይችልም እና እግዚአብሔር እንደተናገረ ሳራ ጸነሰች። ከዛ ተወለደ። በጣም ዝነኛ ታሪክ ስለሆነ ነው አሁን እሱ ላይ ብዙም አልቆየው። ተወለደ ልጁ። ከዛ ለአብርሃም በነገረው አለች አይደል ሳራ በዚህ እድሜዋ ጡት እያጠባች እንደሆነ አንዳንድ ጉዳይ እኮ መጽሐፍ ቅዱስ ላይ መሆኑ ነው ጥሩ። ዘንድሮ ቢሆን አስቡት ዜናውን ራሱ አንችለው የማይዘግበው የዜና አውታር የለም። እውነት ነው የምነግራችሁ። አደባባይ ቆመን ቀና ብለን የምንናገረው እርግጠኛ ሆነን የምናወራው ጉዳያችን ወንጌል ብቻ ነው። ስለ እግዚአብሔር ብቻ ነው እኔ እርግጠኛ ሆኜ የማወራው። ስለ ማንም ሰው ስለምንም እርግጠኛ ሆኜ አላወራም። ዛሬ አጠገብ ያለ ሰው ነገ ትቶ ሊሄድ ይችላል። በጣም የምትተማመንበት ሰው ቀይር ሊልብ ይችላል። የተደገፍከው ነገር ሊሰበርብህ ይችላል። ዛሬ አጠገብ ያለ ገንዘብ ትቶ ሊሄድ ይችላል። ስልጣን ሊቀር ይችላል። ምንም ነገር ሊቀር። ኢየሱስ የዘላለም ነው። ኢየሱስ የዘላለማችን ነው። ክብራችን ኢየሱስ ነው። ሕይወታችን ኢየሱስ ነው። ጽድቃችን፣ ቅድስናችን፣ ጥበባችን፣ ቤዛችን ክርስቶስ ነው። እግዚአብሔር ስለ ኢየሱስ ሲል ከዘላለም ፍርድ ያድነኛል። ሞት መሸነፊያ አይደለም። ሞት አሁን መሸነፊያ አይደለም፣ ወደ ተሻለ ክብር መውጫ ነው። እስካሁን እግዚአብሔር ከዚህ ለምን እንደሚያድነን ከዘላለም ፍርድ አዳኝ እሱ እንደሆነ እንድንረዳ እንጂ ለኛ ከጌታ ጋር መሆን ይሻለናል። ምንም ጥርጥር የለውም። መሬት ምን አለና ነው የሚያጓጓን? ሲቃይን ያለው የሆነ ነገር ስትጨምር አብሮ የሚመጣብን መከራ ነው። ክብር ለኢየሱስ ይሁን። ጮክ በሉና ያመንኩትን አውቀዋለሁ። መሰወር እንደማትችል ስታቂላ እንደማያልፋት አወቃት። እኔ ነኝ አለች። የተንጠለጠለ እያለ
የቀሚስ ጫፍ የነካ እኔ ነኝ የነካው ስትለው ኢየሱስ እንዴት ለምን ነካሽ እያለ ልጄ ሆይ። ማርቆስ የሚጠቀመው ምዕራፍ 5 ላይ የሚጠቀመው የግሪክ ቃል አንድ አባት ሕፃን ልጁን አቅፎ ትሪት የሚያደርግበትን መንገድ ኢየሱስ ትሪት ያደርጋል። ኤጅ ዋይዝ ሆነን መሬት ላይ ዝም ብላችሁ በስጋ እንደዚህ ጎን ለጎን ብታቆሟቸው እቺ ሴት እኮ ደም ሲፈሳት 12 ዓመቷ ነው። ከዛ በፊት የነበረውን እድሜዋን ትዳር ምናምን ብዙ ነገሯን አስቡ። በእድሜ ብታያት እኮ እንደዚህ ጎን ለጎን ቢቆሙ ኢየሱስ ገና 30 ዓመቱ ነው። ሲሞት ራሱ በ33 ነው የሞተው መስቀል ላይ። እቺም እንደሚፈሳትም ሴት ኢየሱስ ጋር መታ የቀሚሱን ጫፍ ነካች። እንግዲህ ከስር ቀሚሱ እንትን ነገር ይኖረዋል እንደ ጥለት የምትመስል እሷን ነው። ቀስ ብላ ሄዳ ከስር ነው የነካቻት። ቀሚስ ነው ተሳስቼ ጴጥሮስን እንዳልነካ ብላ የጴጥሮስ አይፈውሳትማ አይደል? ወንጌል ብቻ ነው የሚያድንህ። እስቲ አሜን በሏ። ወንጌል እንደ ትምህርት ከኢየሱስ አፍ የወጣ ነው። ወንጌል እንደ ፐርሰን ራሱ ኢየሱስ ነው። ክርስቶስ ራሱ እኮ ወንጌል ነው። ሎጎስ እኮ ፐርሶኒፋይ ሲሆን ኢየሱስ ነው። ዶክትሪናል ሲሆን ካፉ የወጣው ስለኔና ስለ ወንጌል ያለው እኮ አንደኛ ፐርሰኑ እኔ ነኝ ነው። ቀጥሎስ ትምህርቴ ነው። አሜን ነው። በሙሴ እኮ የተደረገው እግዚአብሔር በሙሴ ያደረገው ነው የሚሰበከው እንጂ ሙሴ እኮ ስብከት መሆን አይችልም። ኢየሱስ ራሱ ስብከት ነው። ክርስቶስን እንሰብከዋለን አለ ጳውሎስ። ክርስቶስ ራሱ መልእክት ነው። ራሱ ኢየሱስ መልእክት ነው። የቀሚሱን ጫፍ ቀስ ብላ ይጣነካች። ከዛ በጣም የሚደንቀኝ ቃል መዳኗ በሰውነቷ ታውቀች። አመነች፣ መጣች፣ ኃይል ወጣ ከሱ፣ ተፈወሰች። ተመስገን። ለተመልሳ ልትሄድ ስትል ኢየሱስ ነው የሚገርም። የሆነ ሰው ተፈውሷል ብሎ አያልፍም። ማን ነካኛል? 5000 ወንድ እህቶች ምናምን እንደገና ሲቆጠሩ 12000 ሰው ባለበት ከመንካት አልፎ የሚያጋፋና የሚንጠለጠል እያለ ማን ነካኛል? እላዩ ላይ እኮ አሉ። ሁሉም እኮ ላይ ነው። ማን ነካኝ ሲል ጴጥሮስ ሲያየው ጴጥሮስ እኛ ቤት ዝነኛ ነው። ሲያየው እሱም ይዞታል፣ ብዙዎች ይዘውታል። ያልያዘውም ለመያዝ ነው የሚጠራው። መምህር ምንድን ነው ያልከው አለው። መንፈሳዊ ካለም ከኢየሱስ መከተል አስጨናቂ ነው። ማን ነካኝ አለ። እሱም ይዞታል፣ ሁሉም ይዞታል። ጴጥሮስ ጨከሎ ማን ያልነካው? ሁሉ እኮ ይዘውሃል አለው። አንዳንዴ የሚገባንን ነገር ንገረናል። በዚህ እንኳን መግባባት አቃተን አለ። ትምህርቱ ባይገባን እሺ መንፈስ ቅዱስ አልመጣም። መንካት አለ መንካት ትምህርቱ አልገባቸው። እሺ መንፈስ ቅዱስ ሲመጣ ያስረዳል። እንደዚህ ተነክሶ ኢየሱስ የሆነ ሰው ነክቶኛል ይላል። ጂሰስ መጽሐፍ እንደዚህ ይላል። ከጴጥሮስ ጋር ኢየሱስ መጨቃጨቅ ትቶ የነካውን መፈለግ ጀመረ ይላል። ስንት ሰው ይዞታል እንደዚህ ይላል ኢየሱስ። ከዛ ወደ እሷ እየመጣ ነው። ሴትዮዋ መጣች። መሰወር እንደማትችል ስታውቅ ይላል እንደማያልፋት አወቃት። እኔ ነኝ አለች። የተንጠለጠለ እያለ የቀሚስ ጫፍ የነካ እኔ ነኝ የነካው ስትለው ኢየሱስ እንዴት ለምን ነካሽኛል አለ። ልጄ ሆይ። ማርቆስ የሚጠቀመው ምዕራፍ 5 ላይ የሚጠቀመው የግሪክ ቃል አንድ አባት ሕፃን ልጁን አቅፎ ትሪት የሚያደርግበትን መንገድ ኢየሱስ ትሪት ያደርጋል። ኤጅ ዋይዝ ሆነን መሬት ላይ ዝም ብላችሁ ጮክ ብሉና የአዋጁ ኃይል ተወስዷል በሉ እስቲ። አንድ ቃል አለች አስቴር መጽሐፍ ላይ ተገለበጠ ምትል ተገልብጦ አይደለም ባይዘው እሱ 9 አይደል በዛ ዓመት በዛ ወር በዛ ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ እንዲተገለበጠ የሚለው ተገልብጦ አይደለም። ከ8 አንጻር አይደል የሚፈታው። እናንተ መቼስ ጴንጤዎች ናችሁ። እንደው አስተውራ አንድ ጥቅስ ይዘን አንጨቃጨቅም። ኮንቴክስቹዋል ከ8 አንጻር ነው ከላይ ጀምረን ነው ታሪክ ይዘን። አስቴር መጣችና ሃማ ተገሏል። አዎ ቤቱ ተወርሷል። አዎ መርዶክዮስ ነግሶልኛል። አዎ ሁሉም ነገር አልቋል። አንድ ነገር ቀረ አለች። ምን ቀረ? ንጉሥ ጠራክሲስ ወይም አርጤክስስ ምን ቀረ? ሃማ ሳይሞት በፊት ያወጣው አዋጅ አለ በአንተ ቀለበት የታተመ በፋርስና በሜዶን። ታዲያ ሊትራሊ ቃል በቃል እንዲያለችው ገልብጥልኝ ስትለው ንጉሥ ቃል በቃል ሊገለበጥ አይችልም እና ህዝቤ ይልቅ አያልቅ። ምን እናርግ? አንቺና መርዶክዮስ ቶሎ ብላችሁ ጻፉ፣ የምትፈልጉትን ጻፉ። ያኛው አዋጅ አየር ላይ ያለ ይሄኛው አዋጅ በፈጣን ፈረሰኛ ከስር ይግባ። አየር ላይ ያለ ኃይሉን ይውሰደው። ኃይሉ ተወስዶ እንጂ ተገልብጦ አይደለም። እንዳይነደፉ አይደለም ያረጋቸው፣ ተነድፈው እንዳይሞቱ ነው ያረጋቸው።
እባብ ይዛሉ አይሞቱም፣ የሚገድል ይበላሉ አይሞቱም ነው የሚለው መጽሐፉ። አይበሉም አይደለም፣ እመርዛለሁ እንዳበላ እላቸዋለሁ አለ። ይበላሉ ይስማማቸዋል። ብሉ እያልኳቸው አይደለም። ጌታ የተባረከ ይሁን። የአዋጁ ኃይል 2ኛ ዓመት ክብረ በዓላችሁ ላይ እንግዲህ የአዋጁ ኃይል ተወስዷል። አዋጁ አይገለበጥም እንዳለ ነው። ምንም ነገር ልሰሙ ትችላላችሁ። ኃይሉ ግን ተወስዷል። ታልፋላችሁ። ምዕራፍ 7 አላችሁ እናንተ፣ ምዕራፍ 8ም አላችሁ። ምዕራፍ 6 የአንበሳ ጉድጓድ የእናንተ መጨረሻ አይደለም። ብዙ ቻፕተርስ አሉ ከፊት። የሰማነውን በልባችን ያቆይልን፣ ሕይወት ቃል ያሰማልን፣ መንግሥተ ሰማይ ያወርስ። ቆመን ልጸልይላችሁ አጭር ጸሎት፣ ከዛ ተባርከን እንሂድ። በጣም የተለየ ነው የጉባኤ ባይዘው። ሁሌ ነው የምላችሁ፣ ደግሜ እላለሁ፣ በጣም ጥሩ ናችሁ። እጆቻችሁን ከፍ አድርጓችሁ። ሃሌሉያ! አንድ ሰው ድምፁን ከፍ ያርግና የአዋጁ ኃይል ተወስዷል ይበል። ኢየሱስ ጌታ ነው። እንደዚህ ያሉ አባቶቻችን በእስያ ምን ያህል መከራ እንደደረሰብኝ እንድታውቁ ፈልጋለሁ። የሞት ፍርድ እንደተፈረደብን ይሰማን ነበር። እግዚአብሔር ግን አዳነን። ደግሞም ወደፊትም እንደሚያድነን በእርሱ ተስፋ አድርገናል። አሁን ዳንኩም ምለው አይደለም፣ ከሞት የሚያስነሳ በሰማይ እንዳለ እንዳውቅ ነው። ይሄ መትረፍ ሳይሆን ከሞት መነሳት ነው። ትንሣኤ ነው ይሄኛው። ሃሌሉያ! ነገሩ ምን ያህል ጥልቅ እንደሆነ አላውቅም። እግዚአብሔር ግን ኃይሉን ይወስደዋል። የሚቀጥል ምዕራፍ ከፊታችሁ አለ። የሚበረታ የሚጨምር ክብር ከፊታችሁ አለ። አይቶ የማያውቀውን የኢየሱስን መገለጥ ምዕራፍ 9 ላይ አየው። ብራዘር፣ የሚቀጥለው ምዕራፍ ላይ ሌላ ክብር አለ። ሌላ መንፈሳዊ ክልል አለ። ሌላ መንፈሳዊ ልምምድ አለ። ሌላ የሚጻፍ ብዙ ታሪክ አለ። ኢየሱስ ያድናል።